አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቢ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ? እኔ ጋር ሁሉ ሰላም ነው፣ ሁሉ አማን ነው አልሐምዱሊላህ ረብል ዓለሚን። እና ላይክ ሰብስክራይብ ለምታደርጉኝ ሁላ ከልቤ ከአንጀቴ ነው የማመሰግናችሁ። ወላሂ ከልቤ ነው የማመሰግናችሁ የኔ ውዶች። ላይክ ሰብስክራይባችሁ አይለየኝ። ላይክ ሰብስክራይብ አርጉኝ፣ አበረታቱኝ እላችኋለሁ የኔ ውዶች። እናም ደግሞ ስነግራችሁ ካርጎ ላደርገው ነው ልብስ ማለት ነው። ከዛ ያው ብዙም ያንን ያክል ብዙ ልብስ ሳይሆን ልብስ ያው ብዙም አይባልም ትንሹም አይባልም። ይሄ 2 ሻንጣ ማለት ነው። እዩት ሻንጣው፣ ይሄ ሻንጣ በጣም ትልቅ ሻንጣ ነው። እዩት ያኔ ግፋብል መድረ ይሄ ራሱ 50 ይሁን እኔ እንጃ፣ አላሁ አለም 50 30 ይሁን እኔ እንጃ። ብርድ ልብስ፣ የልጆች ጫማ፣ የልጆች ልብስ ምናምን ነው። ይሄን ሁላ በሺኤን የሰበሰብኩት ነው። የአረብ ቡትቶ የለበትም ወላሂ። ምናልባት 1 7 ምናምን ጀለቢያዎች ምናምን አሉበት። ገዝቼ ነው በሺኤን የጠለኩት ያዘዝኩት ልብስ ነው። እና ካርጎ ላረግ ነው። ካርጎ አርጌ ማለት ነው ሳወጣ እነግራችኋለሁ። ካርጎ አርጌው ሳወጣው በስንት ብር እንደማወጣ ምናምን እነግራችኋለሁ ማለት ነው። እና ካርጎ አርጌ ኪሎ 4 ብር ተብያለሁ። ማይገቡ እቃዎቹ ተነግሮኛል። ማይገቡት እቃዎች እንደዚህ ብሎት ቪዲዮ ተሰርቶ ተነግሮኛል፣ ተልኮልኛል፣ አይቻለሁኝ። ከዛ ካርጎ የሚያደርገውን አናግሬው ያው የነፃ ወረቀት ምናምን የለኝም፣ ነፃ ወረቀት የሚባል ነገር ስሙም የለኝም። በዝም ብዬ ነው ካርጎ ማደርገው ማለት ነው። ከዛም በኋላ ለእናንተ መልስ ይሆናችኋል። ምን መልስ ይሆናችኋል ስላችሁ ለእናንተ መልስ ይሆናችኋል። ለምን በሉኝ። እኔ ይሄን ካርጎ አርጌ ከዛ በስንት እንዳወጣውኝ በሰላም እንደገባልኝ በቃ ስንት ብር እንደጨረሰብኝ እነግራችኋለሁ ማለት ነው። ጥሩ ከገባ ችግር የለውም፣ ስጋት የለውም፣ የሚያስፈራ ምናምን የሚያጨናንቅ ነገር የለውም። ግን ጥሩ ካልገባ ያው ለኔም ጭንቅ ነው፣ ለእናንተም ጭንቅ ነው፣ ቡትቶ ነው ማለት ነው። ገና ከዚህ በላይ ደግሞ ሪያድ ውስጥ ያስቀመጥኩት እቃ አለኝ። ወላሂ የቤት እቃ ይገባለሁ ብዬ የገዛው ድስት ነሽ፣ ማንኪያ ነሽ፣ ጦፍርያ ነሽ፣ ወላሂ ፔርሙዝ ነሽ፣ ድስት ጠግም ነሽ፣ ብርድ ልብስ ነሽ፣ መጋረጃ ነሽ፣ አልጋ ልብስ ነሽ፣ ትራስ ጨርቅ ነሽ፣ ጠግም በቃ ምንጣፍ ነሽ። ወላሂ ምንም የተውኩት ነገር የለም። በቃ ብዙ ነው ያለው አሁን ሪያድ ማለት ነው። ይሄ እንደውም ትንሽ ነው። ይሄ አሁን 3 አመት ኢጃዛ ሳልወጣ ሴትዮ ጋር ተቀምጬ ማለት ነው በየወሩ የ200 ሪያል፣ የ300 ሪያል፣ የ400 ሪያል ወላሂ የ500 ሪያል እየገዛውኝ ነው እንደዚህ ተጠራቀመው ማለት ነው። ወላሂ ሁሉም ወረቀቱን ቆርጬ የጣልኩት ወላሂ የተወሰነ ወረቀት እንደውም እዛ ጋር ተጠራርገው እንትን ያለ ማለት ነው። ፌስታል ስር ወደሳያችሁ ኮረች ወላሂ እንዳለ ገዝቼ ማለት ነው ፌስታሉን ወረቀቱን ቆርጬ ነው የጣልኩት። ለምን አዲስ ከሆነ በጣም ያስከፍላሉ ተብዬ ማለት ነው። ለምን በቃ እስቲ ኢንሻአላህ ሊያውና ከዛ ደግሞ ከገባልኝ በኋላ በሰላም ቤተሰቤ ጋር ከደረሰ በኋላ ቤተሰቤ ጋር ሳይሆን ቤቴ ከደረሰ በኋላ ወላሂ ከዛ ካርጎ አረግላችኋለሁ ያለውን ስንት ብር እንዳወጣሁት በስንት ብር እንደጨረሰብኝ የነፃ ወረቀት ምን አይነት እንትን አለው፣ ዝም ብሎ መላኩስ ምን አይነት ጉዳት አለው፣ የነፃ ወረቀት ደግሞ ማሰራት ምን አይነት ጥቅም አለው ብለን በዚህ ማለት ነው እናመዛዝናለን። እኔ ሌላ እቃ አለኝ። ይሄ እቃ በስነ ስርዓት ከገባልኝ የነፃ ወረቀት ሳላወጣ በስነ ስርዓት እንደዚሁ አድርጌ እልካለሁ ማለት ነው። ያኔ በአሁኑ ሰዓት ያው ሁሉም ነገር ውድ ስለሆነ ግፋቢል ከ20 ሺህ ከ15 ሺህ ከ10 ሺህ ካልበለጠ ወላሂ ያኛውንም በነፃ ሳይሆን ያኛውን ራሱ የነፃ ወረቀት ሳላወጣ እልከዋለሁ ማለት ነው። ለምን የነፃ ወረቀትም አወጣን ስንመላለስ የመኪና ቦሌ ሄዶ ለመምጣት 100 ብር ይጨርሳል። ለዛሬ አይሳካም። ኮፒ ማድረጊያ አለ 150 ሪያል ብዙ ነገር ነው የሚጨርሰው ወላሂ። ስለዚህ ለቡትቶ ይሄ በዚህ አይቼ ወላሂ ያለኝን ቀሪ ቃዬን በስነ ስርዓት እንደዚሁ ነፃ ወረቀት ሳላወጣ ምን ሳይል ልሄድ ሳምንት ሲቀረኝ ወይስ 10 ቀን ሲቀረኝ እልከዋለሁ ማለት ነው። ኢንሻአላህ ዱአ አድርጉልኝ። ላረፋ ገባለሁ ብያለሁኝ። እስከዛ ይሄ መዳን ቤት ያለው እቃ ይልቀቀኝ ብዬ ነው። ብንጣላ እንኳን ይሄ ሁላ ብር ወጣበት በኋላ ጥዬው ስወጣ ያሳዝነኛል ብዬ ነው። እና ቻው፣ ሰላም አለይኩም።